ህይወት ምንም ትርጉም የለትም ማለት ምንም በጣም ተመራመረና ሰበሰባቸው ተማሪዎችና አስተማሪዎች ተሰብሰቡ አላቸው እና ተሰበሰባቸውና ዛሬ ማስታወቂያ የተለጠፈው የህይወት ትርጉም ሊነግራቸው ነው እና ሁሉም ተሰብስበው እያሉ በቃ በጣም ትልቅ ሌክቸር ነው የጠበቁት እነሱ ቆመና የህይወት ትርጉም እነግራችኋለሁ አላቸው ህይወት ምንም ትርጉም የለትም አላቸው ምንም ትርጉም የላትም ዝም ብላችሁ ኑሩ አሁን ይሄ ናይሊስት ነው የሚባለው ለምሳሌ ትርጉም የለውም ብሎ ነው የሚያምነውና በቃ ምንም ትርጉም የለውም አላቸው ሌላ ደግሞ ምን አለ ህይወት የምድር ህይወት ሽንኩርት እንደመላጥ ነው አለ እና ሽንኩርት ትልጫለሽ ልጣጩን ታነሻለሽ አንድ ነገር ፍለጋ ነው ሽንኩርቱን የምትልጭው ከዛ ልጣጩን ታነሻለሽ አዲስ ነገር የለም የሚቀጥለውን ሌየር ታነሻለሽ አሁንም አዲስ ነገር የለም የሚቀጥለውን ታነሻለሽ ከዛ ያልቃል ሽንኩርቱ እና ህይወት እንደዚህ ነው ምንም ትርጉም የለውም ምንም ፐርፐዝ የለውም የሚሉ ግሩፖች አሉ ናይሊስት የሚባሉ ወይም ናይሊዝምን የሚከተሉ ኤግዚስተንሻሊዝም ግን የሰው ልጅ ራሱ ለህይወቱ ትርጉምና ዓላማ ማግኘት አለበት ብለው የሚያምኑ ናቸው ፐርፐዝና ሚኒንግ እንዲኖረው ይገባል ብለው የሚያምኑ ናቸው ስለዚህ አሁን እኛም እንፈልጋለን ትርጉም እንፈልጋለን ለህይወት እኔ ቀብር በሄድኩኝ ቁጥር ቀብር ሲሄድ ለትንሽ ደቂቃ ፈላስፋለሁ ይህ ሰውዬ ለምን ሞተ ለምን ተወለደ ምን አደረገ ከዛ በኋላ ለምን ሞተ ብዬ ትንሽ ያፈላስፍሻል ቦታው እዛ አፈር ውስጥ ሲገባ ሲቀበር ሞትስ ምንድነው መኖርስ ምንድነው ብለሽ ትጠይቂያለሽና አሁን ይወቁትም አይወቁትም ተመልካቾቻችን ጥያቄ አላቸው ህይወት ምንድነው ለምንድነው የምንኖረው ፐርፐዙ ምንድነው ብለው ይጠይቃሉና እዚህ ላይ ነው የምናወራው ስታይ በምድር ላይ ያሉ ችግሮችን ስታይ ከዛ ደግሞ አንዳንዴ ያለ እድሜያቸው ሰዎች ሲለዩን ስታይ ለምሳሌ ማዲንጎ ያረፈ ጊዜ በጣም ጥያቄ ፈጥሮብኝ ነበር ያንግ ነው በጣም ቫይብራንት ነው ድምፁ ሌላ ነው ታላቅ ድምፃውያን ሲያደንቁት ሰምቻለሁ
በብዛት የሚመጡ አንዳንዴ ደግሞ እረፍት ውስጥ ከገባን በኋላ ግን ብቅ የሚሉ ችግሮች አሉ። ተግዳሮቶች እንዳሉ ማወቅ አለብን ብዬ አስባለሁ። የሚያቆም ይመስለናል። አሁን እኔ ሕክምና ተማሪ እያለሁ ሜዲካል ስኩል ተማሪ እያለሁ በጣም ብዙ ጥናት ብዙ ንባብ የሚጠይቅ ስለሆነ ግራጁዌት ያደረግን ቀን እንላለን፣ ዶክተር የሆንን ቀን በቃ ችግር አበቃ እንላለን። ግራጁዌት ካረግሽ በኋላ ግን ያኛው ፈተናው ጥናቱ ምናምን አልፏል። ሌላ አዳዲስ ችግሮች አሉ፣ አዳዲስ ቻሌንጆች አሉ። ቆይቶ ደግሞ አሜሪካ መሄድ እፈልግ ነበር እና በቃ ቪዛው እስኪመጣ ድረስ ሌሎች ሰዎችም እንደዛ ይላሉ። ታርጌታቸውን አሜሪካ መሄድ ያደርጉና አሜሪካ የገቡለት ችግሮች ሁሉ የሚያበቁ ይመስላቸዋል። አሜሪካ የገቡለት ግን አዳዲስ ችግሮች ይመጣሉ። ስለዚህ ምን ለማለት ነው የፈለጉት? ችግሮች እንዳሉ ነው፣ አያቆሙም። አንድ ቦታ ላይ አያቆሙም። ቆይቶ ደግሞ የጤና ሆኖ ይመጣል። የገንዘብ ችግርን አልፈሽው ከዛ የጤና ችግር ሆኖ ይመጣል። ከወለድሽ በኋላ ደግሞ የልጅ ችግር ሆኖ ይመጣልና ችግሮችን ኤክስፔክት ማድረግ ሳይሆን ግን ችግሮች እንዳሉ በዚህ ዓለም ላይ መረዳት። ኦኬ ነገ አንድ ችግር ሊመጣ ይችላል፣ ማኔጅ አድርገዋል። ዛሬ አንድ ችግር አለ፣ ማኔጅ አድርገዋል፣ አልፏል። የተወሰነ ቀናት ረፍት፣ ችግር የሌለበት ጊዜ አሳልፋለሁ። ሌላ ችግር ደግሞ ሲመጣ አዌር ሆኜ ተዘጋጅቼ ዲል